ሰላም እንዲናችሁ የሌሊስ ፋሚሊዎች፣ ዛሬ ደግሞ እንዴት ላግ ሌሊስን ጩስ ላግ ያደርግብናል ብዙ ሰው ብሎኛል። እንዴት እንደምናስተካክል አሳያችኋለሁ ጋይሶች። ለዚህ አካውንት አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ደግሞ ላይክ ማድረግ እንዳረሱ። በዚሁ አጋጣሚ ደግሞ ፕራይዝ ሊደር ተለቋል። ገብታችሁ በዲፒ ማጠራቀም ተጫዋቾችን ማስፈረም ትችላላችሁ። የመጡትም ባቲስቱታ አለ፣ ክሪስፖ አለ፣ እንደምትመለከቱት ትራዚጓት አለ፣ ዴሳይሊ አለ። ሁለት አርጀንቲና እና ሁለት ፈረንሳይ ነው። በጣም ያናደደኝ ነገር ደግሞ ሶስት አጥቂ ነው ያለው፣ ሶስት ሴፍ ፕሌየር ነው ያለው። እሱ በጣም ያናደደኝ አጋጣሚ ነው። ቢያንስ ተከላካይና አማካይ ቢያስገቡ የተሻለ ምርጥ ነው የሚሆነው። አሁን ምሳሌ እኔ አጥቂ ያለኝ ሁለት አጥቂ ምባፔና ሃላንድ፣ አሁን ማንን ማስገባው? እሺ ባቲስቱታ ቢደርሰኝ ማንን ማስገባው? ይሄን ቢያስተካክሉት። ከዚህ በኋላ ያስተካክልም ከ87 ቀን በኋላ ነው የሚቀየረው። ግን እስቲ ምን ይሆናል? አሁን ወደ ቪዲዮአችን ቀጥታ እንግባ። ቀጥታ ወደ ሴቲንግ ምልክት እንገባለን። ከዚያ በኋላ አድቫንስድ የሚለውን እንነካለን ማለት ነው። አድቫንስድ ጠቅላላ ብዙ ነገር ብዙ ፋይል እናንተ ያስቀመጣችሁት ጠቅላላ የእናንተ አካውንት ብዙ ነገር ፋይል እዛ ነው ያለው። ከዛ በኋላ ወደ ግራፊክስ ኦፕሽን የሚሉ እንነካለን። ከዛ በኋላ ሃይ ኳሊቲ አለ፣ ሚዲየም ኳሊቲ አለ፣ ሎ ኳሊቲ አለ። እኔ ሃይ ነው ያለው። ሃይ ላይ ደግሞ ይቆራረጣል፣ ግን ያበደ ኳሊቲ ነው ያለው። በጣም ያማምራሉ። ግራፊክስ በጣም ያማምራል። በኋላ ማሳያችሁ ይሆናል። ሎ እንነካለን። ሎ ምንም ላጋ ያደረገብንም ስንጩት ወደ ሎን ከነካም በኋላ እንደዚህ መልኩ ከእንደገና ያስጀምረናል። እንገባለን። ከዛ በኋላ ትሪንግ ላይ ማሳያችሁ ይሆናል። ኳሊቲው በጣም ዝቅ ነው የሚለው፣ ይሄን ማወቅ አለባችሁ። ይሄው እንደምትመለከቱት በጣም ኳሊቲው ዝቅ ብሏል፣ ግን ምንም ላጋ ያደርግባችሁ። ላይቭ ውስጥ ጩት በጣም በጥሩ ሁኔታ ያጫውትላችኋል፣ ላግ ሳያደርግባችሁ። ግን ሃይ ስታረጉ ግን በጣም ሃይ በጣም ያበደ ኳሊቲ ያለው ለአይን ማራኪ በሆነ መልኩ ነው የተቀመጠው። ሃይ ላይ ሚዲየም መካከለኛ፣ ሃይ ግን ያምራል። ቢሆንም ግን ሚዲየም እና ሃይ ላይ በተመሳሳይ መልኩ ላግ ያደርጋል። ሎ ላይ ግን በጭራሽ ነው የምላችሁ፣ ምንም ነው የማይቆራረጥባችሁ። እንደ ወደዳችሁት አልጠራጠርም። ቪዲዮ ቀጣይ በምን ቪዲዮ ይሰራ ኮሜንት ላይ አስቀምጡልኝ። ይህን ቻናል ደግሞ ሰብስክራይብ ማድረግ እንዳረሱ፣ ቪዲዮን ደግሞ ላይክ ማድረግም እንዳረሱ። ይመቻችሁ።